አንዱ ትልቁ የለውጡ እሳቤ የነበረው በዋናነት ለህዝብ ቃል የተገቡ ፕሮጀክቶችን አጠናቆ አገልግሎት ማስጀመር ቅድሚያ የተሰጠው አጀንዳ ነበር ማለት ነው። ከዚህ አንጻር በጣም በርካታ ስራዎች ተሰርተዋል። የህዳሴ ግድብን ብቻ ነጥለን ብናይ የህዳሴ ግድብ በጣም በርካታ ውስብስብ ችግሮች የነበሩበት ፕሮጀክት ነው። እጅግ በጣም በርካታ የሀገር ሀብት የፈሰሰበት በጣም በሚያሳዝን ሁኔታ ባክኖ የቀረ ፕሮጀክት ነው ለማጠናቀቅ የተቻለው ማለት ነው። ሌሎችም ፕሮጀክቶች አሉ፣ የስኳር ፕሮጀክቶች፣ የመንገድ ፕሮጀክቶች በየመንገዱ ቆመው ባክነው የነበሩ ማለት ነው። እነዛን መጀመር መቻላችን ለሀገራችን የኢኮኖሚ ትንሣኤ መሰረት ጥሏል ብሎ መናገር ይቻላል። ሁሉም ፕሮጀክቶቻችን በመጀመራቸው ብቻ ኢኮኖሚው መንቀሳቀስ ጀምሯል። ተጀምረው ተጠናቀው አገልግሎት ሲጀምሩ ይቅርና ራሳቸው ፕሮጀክቶቹ ከቆሙበት ቦታ በመንቀሳቀሳቸው ብቻ ኢኮኖሚው መንቀሳቀስ ጀምሯል። እዛ ውስጥ የሚፈጠረው የስራ ዕድል፣ እዛ ውስጥ የሚኖረው የፋይናንስ ፍሰት፣ አጠቃላይ እዛ ውስጥ የሚኖረው ትራንዛክሽን ለኢኮኖሚው ትልቅ አቅም የሆነበት ነው ብሎ መናገር ይቻላል ማለት ነው። ያሉንን ተፈጥሯዊና ሰው ሰራሽ ሀብቶች በሚገባ መግለጥና ማልማት ከቻልን የኢኮኖሚያችን አንድ ምሰሶ አድርገን መጠቀም እንችላለን የሚል እሳቤ ስለነበረ ገበታ ለሸገርን፣ ገበታ ለሀገርን፣ ገበታ ለትውልድን በማስተዋወቅ አሁን በጣም በርካታ ቱሪስቶች የሚጎበኟቸው በጣም በርካታ የሀገር ውስጥ ዜጎችም ጭምር እየመጡ የሚያዩቸው ገቢ የሚያስገኙ በተጨማሪነት የኢትዮጵያ የኢኮኖሚ ትንሣኤ አንድ ምሰሶ ሆኖ እንዲያገለግሉ አድርጓል ማለት ነው።